አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰብ እንዴት ናችሁ? ሰላም ብያለሁ። ዛሬ እውነት ለመናገር አላቅም እንዴት እንትን እምላችሁና እነዚህ ወንድሞቻችን በሚያሳዝን ሁኔታ ነው ያሉት። እንዴት አድርጌ ይሄ መናገር ወላሂ አላቅም። ግን ይሄም ቪዲዮ እንደው ሙስሊም የሆናችሁ ያው በፈጣሪያችሁ፣ ሙስሊሞቹ በአላህ ክርስቲያኖች ደግሞ በምታምሉት አምላክ ሼር ዲዩት እያረጋችሁ ምናልባት እናንተ እንኳን መርዳት ባትችሉ ብዙ ደጋግ ሰዎች አሉ፣ ብዙ ሰዎችን መርዳት የሚችሉና ይህን ቪዲዮ በተቻለ አቅማችሁ ሼር እንድታረጉልኝ ይፈልጋለሁ። በአላህ ማለት ነው። ሁላችሁም በምታምኑት አምላክ ሼር እንድታረጉልኝ እፈልጋለሁ ማለት ነው። እነዚህ ወንድሞቻችን እንግዲህ ያሉት ገጠር ላይ ነው። ስንት ኪሎ ሜትር ከመኪና ርቄ ነው ሄድኩት ማለት ነው። ያሉበትን ሁኔታ እባክህ በተቻለ አቅምህ እስኪ ሂድና ለሚዲያ አቅርብልን ስላሉኝ ማለት ነው። እና ያሉበት ሁኔታ ያው እኔ መጥቼ ሳያቸው እንግዲህ ከ9 ዓመት ጀምሮ ነው መሰለኝ ከ9 ዓመት ጀምሮ ነው መሰለኝና መንቀሳቀስ አይችሉም። ቁጭ ብለው ነው እነሱ እየሄዱት ያሉትና እነዚህ ልጆች ሕክምና እንደሰጡኝ መረጃ አልተሞከረም። ምክንያቱም የአቅም ሁኔታ ስላለ ወጣ ብለው ሁኔታውን እንዴት ነው ይድናሉ አይድኑም የሚለውን ነገር ማንም የሞከራቸው ነገር የለምና ይድናሉ በማለት ተስፋ ምናልባት አላቅም እንዴት እንደሆነና ያለው ሁኔታ እስኪ መናገር ይችላሉ። እነሱም ቤተሰብም አሉ አባትም አሉ፣ ከነሱ እንሰማለን ማለት ነው። ይህን ቪዲዮ ባካችሁ በተቻለ አቅም ሼር፣ ላይክ፣ ዲዩት እያደረጋችሁ ለብሰው ተደራሽ እንዲሆንልኝ ከነሱ መረጃውን ትሰማላችሁ ማለት ነው። እና ደግሞ ወንድማማች ናቸው፣ ታላቅና ታናሽ ናቸው ሁለቱም ማለት ነውና ማን ነው በደንብ አድርጎ መናገር የሚችለው እሱ? እሺ እስኪ ያለው ሁኔታ እስኪ ንገራቸው። መልእክትህን የኢትዮጵያ ሕዝብ ብዙ ሰው ቻናሉን ስለሚመለከተው ምንድነው አሁን አንተ የምትፈልገው ነገር? መዲያን ነው ፈልገው መዲያን ነው የምትፈልገው? እና ከመቼ ጀምሮ ነው ይሄ ነገር እንደዚህ እንትን ያለው ታውቃለህ አንተ ምናምን? ስንት ዓመት ይሆናል ቢያንስ? ያው ከ9 ዓመት ጀምሮ ነው እንደዚህ ሆነ። ያው እንግዲህ እኔ እንትን ልበላችሁ ምናልባት ያው የገጠር እንትን ስለሆነ ብዙም ፈታ ብለው ያለመናገር ችግር አለ። ማሽግሬ ነው ያለመናገር እንትን ስላለ በተቻለ አቅማችሁ ያለው ሁኔታ እባካችሁ በአላህ ማለት ነው ይሄንን ቪዲዮ ሼር አድርጉት። ማለት እኔ አልቻልኩም። እርግጥ አገሬ እዚህ ነው፣ ፈንጠር ቢልም እኔ ከዚህ ከወጣው ቆይቻለሁና እባክህ እባክህ ብለው ብዙ እህቶቻችን ስላሉ ይሄንን ቪዲዮ ደግሞ ለሌላህ ብዬ ነው እኔ እንትን እያልኩ ያለሁትና እባካችሁ አባትም አሉ አባቱን አምጥቼ ትሰማላችሁ የሚሉትን ማለት ነው። እና እስኪ ኖ በዚህ ጋር ወይ ኖ በዚህ ጋር እሺ። ውድ ቤተሰብ ያው እንግዲህ አባት ያው እነዚህ ናቸው ማለት ነው። እስኪ ያለው ሁኔታ ከነሱ እስኪ ማስተላለፍ የምትፈልጉት ምንድነው? ከህዝቡ የምትፈልጉት ነገር ምንድነው? አባቴና እስኪ ያለው ሁኔታ ያው ለሚመለከተው ቤተሰብ ብዙ ሰው ያየዋልና ይሄን መልእክቶትን ማስተላለፍ ይችላል። እኔ እንግዲህ ያው የቀድር ማጣት ነው። ያው ከ9 ዓመት ጀምረው እስካሁን ድረስ አሁን ወደ 20 ዓመት አካባቢ ሊሆናቸው ነው። እስካሁን የአቅም ማጣት ምንም የሞከርኳቸው ነገር የለኝም። የገጠር ነገር ያው አቅም በማጣት ምንም የሞከርኳቸው ወደዛ የሞከርኳቸው ነገር የለኝም። ስለዚህ ባላ አማችሁ እርዳታ ወደ ሕክምና እንደው የሚድኑም የማይድኑም እንደሆነ እንደው ብሞክራቸው እርዳታ ብትረዱኝ ነው። ሌላ እንግዲህ ያው ውስጡም መቼም ያው ሁኔታውን መቼም ልጆቹ ሲሄዱም ተቀምጠው ሁሉን ነገር መቼም እያያችኋቸው ነው። በጣም ምንም ማድረግ ስለማልችል የአቅም ማጣት ነው እስካሁን ድረስ የደረስኩት እና ለእርዳታችሁ እንደው በሁሉም ብትተባበሩኝ ነው። እናታቸውም ደግሞ እኔም እናታቸውም ተዛ ዓለም ስለተለየች ያው ብቻዬን ምንም ለማድረግ አልቻልኩም። እኔም ያው ውስጤም ጤና የለኝም። እንደው በምኑም በነሱም ለቅሶ በምኑም እንደው ባዘኑም በምኑም ቀጠቀጠኝ። ምንም ማድረግ አልቻልኩም። ስለዚህ ትብብራችሁን እፈልጋለሁኝ። ባለበት ቦታ ሁሉ
ትብብራችሁን እፈልጋለሁኝ። እንደው ምናልባት ታክመው እንደው እንደ ሰው ይሆኑልኝ እንደሆነ የሚለውን ነው የማመለከተው። ሌላ ምን ወላ ትምህርትም ወላ ምንም የሞከሩት ነገር የለም አይደል? አዎ አልገቡም እስካሁን የለም። ያው ፊት ነበራ ገና ህፃን ፊት ህፃን እንደሆኑ ያኛው እንኳን ትንሽ የተወሰኑ ነው። ይሄኛው ሞክሮ ነበር። ትምህርቱን በላ ነበር። ወረቀት እየተሸለመ እስክሪብቶ እየተሸለመ ሁላ ይመጣ ነበር። እያደር ከጊዜ መጣ እያደር እየሰበሰበ ውድ ቤተሰቦቼ ያው እንደሰማችሁት ነው እና እንዳው በአላህ ነው የምለው እኔ ለብዙ ሰው ሼር አድርጋችሁ ብዙ ሰዎች መርዳት እንደምትፈልጉ አውቃለሁና እንደዚህ አይነት እውነተኛ ተጨባጭ ነገር መረጃ ስታገኙ ደግሞ መርዳት የምትፈልጉ ሰዎች ባካችሁ ለብዙ ሰው ተደራሽ አድርጋችሁ ሼር ዲዩት በማድረግ ለብዙ ሰው ብዙ መልካም ሰዎች ስላሉ ያው ወላጅም ሰምታችኋልና እዚህ ያሉት ያው እናት የለችም። እናት ቆይታለች ተሞተች። ስንት ዓመት ይሆናል? እና ማንም እዚህ አንድ ታናሽ እህት አለች። እሷ ነች ያው ለቤት እንትን እያለች ያለችውና ያው እኔም በዚህ አስብል ነገር የለም። እውነታው ይሄ ነው። እንግዲህ የገጠር ማህበረሰብ ታውቁታላችሁና እንደው በአላህ ብላችሁ ይሄንን ቪዲዮ ሼር ዱት አድርጋችሁ የባንክ አካውንት አሳያችኋለሁ። ልጆቹ ያሉበትን ሁኔታ ደግሞ በቪዲዮ እንዴት አድርገው እንደሚንቀሳቀሱ ያለውን እውነታ በቪዲዮ ታያላችሁ ማለት ነውና እባካችሁ በፈጣሪያችሁ ነው የምለው፣ ሌላ የምለው ነገር የለምና ሼር ዲዩት በማድረግ ለብዙ ሰው ተደራሽ እንዲሆንልኝ እፈልጋለሁኝ እና እባካችሁ ማለት እፈልጋለሁኝ። እና ደግሞ አንድ እህት አለች። ምናልባት ስለ እህቷ እንግዲህ ምናልባት እህቷም ያው የኮሌጅ ተማሪ ነበረች። ያው አንዳንድ እንግዲህ አላህ አይፈትናችሁ እዚህ ምድር ላይ እንግዲህ መፈተን ጥሩ ነው፣ ግን አንዳንዴ ደግሞ እዚህ ምድር ላይ ያላህን እንትን ያላወቀ ሰው መፈተን በጣም ከባድ ነውና ያው እህታችንም ትንሽ ያማምማታል ብለውኛል እንደ እንትን እንዳሉኝ ከሆነና እባካችሁ ይሄን ቪዲዮ ሼር ዱት አድርጋችሁ ባንክ አካውንት አስቀምጣለሁኝ። የራሳቸውን የኔና ባንክ አካውንት ምንም የነሱን የራሳቸው ይወጣለ የአባት የወላጅ አካውንት አለ። አካውንቱን እዚህ ጋር አድርግላችኋለሁ። ግንኙነታችሁ ከነሱ ጋር ይሆናል ማለት ነው። ኢንሻአላህ ሲንቀሳቀሱ ቪዲዮ ላሳያችሁ እና ይሄን ማለት ነው ፈልገው። ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ትንሽ እየተንቀሳቀሳችሁ ወደዛ ይሄዳችሁ ሰው ያለውን እውነታ እንዲረዳ ማለት ነው። እንግዲህ ተመልከቱ ቤተሰብ ማለት ነው። ማየት ማመን ነው። እያያችኋቸውን መንቀሳቀስ አይችሉም። ያው ሰው ነው የሚያንቀሳቀሳቸው ማለት ነው። እውነታው ይሄ ነው ያለው እውነታና እንደው ለአላህ ስትሉ ለፈጣሪያችሁ ስትሉ እነዚህን ወንድሞቻችን እንርዳቸውና ምክንያቱም አይድኑም እንትን እንዳይባል ሄደው የሐኪም መረጃ ያገኙት ነገር የለምና እባካችሁ ወደ ሐኪም ቤት ሄደው እውነተኛውን መረጃ አግኝተው አንዳንዴ ሐኪም ሄዶ ራሱ ዶክተር ያላቸውን ነገር ተስፋ ቆርጦ መቀመጡ ትልቅ ነገር ነውና ያለው እውነታ ይሄ ነው ማለት ፈልጋለሁኝ። ተመለሱ፣ በቃ ይበቃችኋል። ያለው እውነታ ይሄን ማለት ነው የምፈልገው እና ውድ ቤተሰቦቼ በአላህ ማለት ፈልጋለሁኝ። ብዙ ሰዎች እንደምታከብሩኝ አውቃለሁ። ያው እንግዲህ ዛሬ ዶብዳ ነው እንደዚህ አይነት ነገር እንትን ብዬ አላውቅም፣ ግን አንዳንዴ ደግሞ እንደማታሳፍሩኝ እርግጠኛ ነኝ። ኢንሻአላህ ሐሳብ አስተያየታችሁንም ያው በዛው እንትን እንድትሉ ይፈልጋለሁ። ወንድማችሁ አንዋር ዑመር። ሰላም አለይኩም ወራህመቱላሂ ወበረካቱ። አደራ ማለት ፈልጋለሁ። ይመቻችሁ።